መጻጉዕ ማለት ድውይ በሽተኛ ማለት ነው። ሳምንቱ በዚህ ስም የተሰየመበት ምክንያት ለ38 ዓመታት በደዌ ዳኛ በአልጋ ቁራኛ ተይዞ ይኖር የነበረውን ሰው ጌታ በተአምር የፈወሰበት ሰንበት መታሰቢያ ስለሆነ ነው። ታሪኩንም ወንጌላዊው ቅዱስ ዮሐንስ ይነግረናል። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበራት። በእነዚህ ውስጥ የውሃውን መንቀሳቀስ የሚጠባበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና። እንግዲህ ከውሃም መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ክርስቶስ ይህን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ፣ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ክርስቶስም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ የሚል ነው። ቤተ ሳይዳ ማለት ቤተ ሳይል፣ ቤተ ምሕረት ማለት ነው። መጻጉዕ በሚል ስም የተጠራውና ሌሎችም በተለያዩ ደዌያት የተያዙ ሰዎች የመልአኩን መውረድ የውሃውንም መናወጥ እየተጠባበቁ መጠመቃቸውና መፈወሳቸው በዘመነ ብሉይ በጸበል የመጠመቅ ትውፊት እንደነበረ ይነግረናል። ክርስቲያኖች መልአክ ለምን ይወርዳል ቢሉ ለቀድሶ ተማይ ውሃውን ለመባረክ ነው። መልአኩ ውሃውን ባናወጠው ጊዜ ወይም በባረከው ጊዜ መጀመሪያ የገባ ሰው ብቻ መዳኑ በብሉይ ኪዳን ዘመን ፍጹም የሚባል ድህነተ ሥጋም ሆነ ድህነተ ነፍስ እንዳልነበረ ይነግረናል። አንዳንድ ሰው በየዕለቱ መፈወሱ ደግሞ የእግዚአብሔር ምሕረት ፈጽሞ እንዳራቃቸው የሚያስገነዝብ ነው። 5ቱ መመላለሻዎች የተባሉት የ5ቱ አዕማደ ምስጢራት፣ መልአኩ የቀሳውስት፣ ውሃው የጥምቀት ምሳሌ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድመ ተዋህዶ አላዋቂ የነበረ ሥጋ መዋሃዶን ለማጠየቅ ልትድን ትወዳለህን ብሎ ጠይቆታል። የሚሳነው አንዳች ነገር የሌለው ፍጹም አምላክ መሆኑ ለማጠየቅ ደግሞ ወደ ጸበል ገብቶ ለመጠመቅ አቅም አንሶት ለ38 ዓመታት በአልጋ ተኝቶ የኖረውን ሰው ፈውሶት ኃይልና ጉልበት ሰጥቶት ይተኛበት የነበረውን አልጋ በራሱ ላይ ተሸክሞ እንዲሄድ አድርጎታል። ጌታ ልትድን ትወዳለህን ብሎ መጠየቁን ጠቅሰው ኢየሱስ ክርስቶስ ፍጹም አምላክ መሆኑን የሚጠራጠሩ አሉ። ይህ አነጋገር ግን ከፍ ብለን እንዳየነው አንደኛው ፍጹም ሰው መሆኑን ለማጠየቅ ነው። ሁለተኛው እግዚአብሔር ለሰው ልጆች ነፃ ፈቃድ እንደ መስጠቱ መጠን ድነታችን በግድ ሳይሆን በውዴታችን ሊሆን እንደሚገባ ለማስገንዘብ ነው። ሶስተኛው ደግሞ መጻጉዕ ወደፊት ፈውሰኝ ሳልለው በዕለተ ሰንበት ፈውሶኛል ብሎ የሚከሰው ነውና ምክንያት ለማሳጣት መሆኑን ሊቃውንተ ቤተ ክርስቲያን ያስገነዝቡናል። ልትድን ትወዳለህን የሚለው ንግግር አባታችን አዳም እንዳትበላ የተባለውን የሕግ ዛፍ ቀጥፎ በልቶ ጸጋውን ተራቁቶ ፈርቶና ደንግጦ በገነት ዛፎች መካከል ራሱን በሸሸገ ጊዜ አዳም ሆይ ወዴት ነህ ብሎ ከጠየቀው፣ ኋላም ቃየልን ወንድሙ አቤልን በገደለው ጊዜ ወንድምህ አቤል ወዴት ነው ብሎ ከጠየቀው ጥያቄዎች ጋር ተመሳሳይነት ያለው ነው። ለማርታና ለማርያም ወንድማቸው አልዓዛርን ወዴት እንደቀበሩ ጠይቋቸው ነበር። ይህም እኛ የሰው ልጆች ለሰራነው ስህተት ኃላፊነት መውሰድ ለድህነታችንም ድርሻችንን መወጣት የግድ አስፈላጊ መሆኑን የሚነግረን ነው። ቢያንስ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ እንደተባልን ሁሉ ለመዳን መፈለግና መፍቀድ ይገባናል። መጻጉዕ የተባለውን ሰው መዳን ይፈልግ ነበር። በጸበል ቦታ ለ38 ዓመታት ደጅ መጥናቱ ለዚህ ማረጋገጫ ነው። ይሁንና መልአኩ
ውሃውን ባናወጠ ጊዜ ፈጥኖ እንዳይገባ አቅም ያንሰው ነበር። ከሰው እርዳታ ቢሻም ሰው አልነበረውም። ለዚህ ነው ሰው የለኝም ያለው። ዛሬም በየጸበሉ፣ በየሆስፒታሉ፣ በየመንገዱ ወድቀው የሰው ያለህ እያሉ የሚጮሁ የእኛን እርዳታና ድጋፍ የሚፈልጉ ጥቂቶች አይደሉም። ቤተ ክርስቲያናችንም በዚች ሳምንት ለእነዚህ ሁሉ እንድንደርስላቸው፣ እንድናገለግላቸው፣ እንድናስባቸው ታሳስባለች። በዚህ ሳምንት ከሚሰበኩ የመጽሐፍ ቅዱስ ክፍሎች አንዱ የሆነው የቅዱስ ዳዊት መዝሙርም ነው። ለችግረኛና ለምስኪን የሚያስብ ምስጉን ነው፣ እግዚአብሔር ከክፉ ቀን ያድነዋልና። እግዚአብሔር በደዌ አልጋ ሳለ ይረዳዋል፣ መኝታውን ሁሉ በበሽታው ጊዜ ያነጥፍለታል ይላል መዝሙር 40 ላይ። ስለዚህ ይህን ሳምንት ስንዘክር በየጸበሉና በየሆስፒታሉ እንዲሁም አሳካሚ አጥተው በየቤታቸው በየጎዳናውም ወድቀው ያሉትን ድውያን በመጠየቅ በማጽናናት በገንዘብ በጸሎትም በመርዳት ሳምንቱን እንድናከብር ቤተ ክርስቲያናችን ታስተምረናለች። ከዚህም በተጨማሪ ቤተ ክርስቲያናችን የጸበልን ፈዋሽነት ለሚቃወሙና በጸበል መጠመቃችንን እንደ ባዕድ አምልኮ አድርገው ለሚመለከቱ ይህን የመጽሐፍ ቅዱስ ክፍል ጠቅሳ ምላሽ ትሰጥበታለች። አንዳንዶች የቤተ ክርስቲያንን አስተምሮ ለመቃወም ምክንያት ሲፈልጉ ጸበል የምትሉት እኮ ውሃ ነው ይላሉ። አዎን፣ እኛም ውሃ አይደለም አንልም። ነገር ግን እግዚአብሔር እንፈወስበት ዘንድ የለየውና ቅዱሳን መላእክት በየሰዓቱ ከሰማያት እየወረዱ የሚባርኩት ውሃ ነው። ልብ ልንል የሚገባ ጉዳይ ድውያኑ ይጠመቁ የነበሩበት መልአኩ ወርዶ ውሃውን ባናወጠ ጊዜ ብቻ ነበር። ይህም ውሃ ያድናል ብለው ሳይሆን እግዚአብሔር መልአኩን ልኮ ውሃውን ባርኮ ይፈውሰናል ብለው መሆኑ ይነግረናል። እኛም የምንጠመቀው በማንኛውም አይነት ውሃ ላይ ሳይሆን ክርስቶስ ሰማያዊ ስልጣን የሰጣቸው ካህናት ክርስቶስ በደሙ በቀደሰው መስቀል በባረኩት ውሃ ብቻ ነው። አንድም ለዚህ አገልግሎት ብቻ እግዚአብሔር ባወቀ ባፈለቀልን ውሃ ነው።